እኔ ይቅርታህን ሳይሆን ያለብኝን ጉድ ነው እንድትነግረኝ የምፈልገው። ጉድ አለብሽ፣ ጉድሽን አወጣለሁ ስለሆነ ያልከው፣ ሁሉም ሰው ደግሞ የምን ጉድ ነው ያለባት ምን ልከሽለት ነው እያለ ስለሆነ ያለብኝን ጉድ እንድትነግረኝ ነው እንጂ የምፈልገው እኔ አንተ ይቅርታ ለኔ ያስፈልግ አይደለም። ምክንያቱም አንተ በስሜት ነው ሁሉ ነገር ስትናገር የነበረው፣ የምታወራውን ስለማታውቅ ይቅርታህን አልፈልግም። እኔ ይቅርታህን ሳይሆን ያለብኝን ጉድ አለባት ብለህ ለሰው እስካሁን ሚዲያ ላይ ስላወራ ያለብኝን ጉድ ንገረኝ። ምንድነው ጉዴ? ምንድነው አንተ ጋር ያለኝ? አንተ ጋር ያለኝ ነገር ምንድነው? እሱን ነው ማወቅ የምፈልገው እኔ ለራሱ። እኔ ብቻ ሳይሆን ሁሉም ሰው እሱን ነው ማወቅ የፈለገው። አሁን ይቅርታ ብለህ እሷ ጋር የሆነ ጉድ ነገር አላት ማለት ያውን አስቀያሚ ቪዲዮ ያለኝ ነው የመሰለው ለህዝቡ። እሱን ግልጽ አድርገህ አብራራልኝ። ምንድነው ጉዴ? አንተ ጋር ያለኝ ነገር ምንድነው? እሱን ለህዝቡ አስረዳልኝ መጀመሪያ። እሱን ግልጽ አድርገህ እስካልተናገር ድረስ ያንተን ይቅርታ አልፈልግም። እኔ ይቅርታ ምን ያደርግልኛል? እኔን ስሜን አጥፍተህ አጉል ነገር ያለብኝ ያስመስለህ ከተናገርክ በላይ ይቅርታ ብሎ ሳይንስ የለም። እሺ ያለብኝን ጉድ ለሁሉም ሰው እንድትነግርልኝ እፈልጋለሁ። እኔ መስማት እፈልጋለሁ። እኔም እንደ ህዝቡ ጓጉቻለሁ ለመስማት ማለት ነው። እኔም እንደ ህዝቡ ያለብኝን ጉድ ለመስማት ጓጉቻለሁ። አንተ ጋር ምን እንዳለኝ ማወቅ እፈልጋለሁ። እሱን አብራራልኝና ከዛ ወዲያ ስለ ይቅርታው እናወራለን። ለተናገርከው ነገር ማብራሪያ ካልሰጠህ በደፈናው ነው ይቅርታ የምጠይቀው ካልክ እመነኝ አስይዝሃለሁ። እመነኝ በሁለት ቀን ውስጥ አስይዝሃለሁ። እኔ ለውሳኔ ታቀኛለህ። ከወሰንኩ እንደማልመለስ ታቀኛለህ። ሁለታችንም ተያይዘን አገር እንገባና ቤተሰብ ላይ ይደርሳችን ሌላ ችግር ውስጥ እንገባለን። ይሄ ሁሉ ከመፈጠሩ በፊት ውሳኔህን ወስን። ማንቹ ይሻላል? ወተም ለሁሉም ነገር በማስረጃ ማብራሪያ ስጥ። ካለበለዚያ እኔ በደፈናው ያንተን ይቅርታ አልፈልግም። ለተናገርከው ነገር እያንዳንዱ ማብራሪያ እንድሰጥ እፈልጋለሁ። አንተ ጋር ያለኝ ጉድ እስካላወጣህና ያለብኝ ጉድ እስካልተናገርክ ድረስ እኔ ያንተን ይቅርታ አልፈልግም። ሁለተኛ ደግሞ አስይዝሃለሁ። በዚች በሁለት ቀን ውስጥ አስይዝሃለሁ። ወረቀት እንደሌለ ታውቃለህ አይደል? አስይዝሃለሁ። ኤርሚ ህይወቴን አመሰቃቅለው ዝም አልልህም። መቼም የኔ ህይወት የኔን ስም አጥፍተህ እኔ ዝም አልልህም። ስንት ለፍተህ የመጣህበትን መንገድ፣ ስንት ለፍተህ የመጣህበትን እዚህ የደረስክበትን ቦታ በአንድ ጊዜ ነው የማበላሽብህ። ምክንያቱም የኔ ስም ጠፍቷል። የኔን ህይወት አበላሽተህብኛል። ወደፊት እኮ ይሄ የሚቀመጥ ቪዲዮ ነው። ወደፊት እኮ ይሄ ቪዲዮ ሴፍ ተደርጎ የሚቀመጥ ቪዲዮ ነው። ለልጅ የሚደርስ ቪዲዮ እኮ ነው። ምን አይነት ጉድ እንዳለብኝ ሳትናገርማ እንዲህ በባዶ አንላቀቅም። ስለዚህ ከምትያዝ፣ ሁለተኛ ደግሞ ያለብኝን ነገር ከምታብራራ ምርጫህን ትመርጣለህ። ምርጫህን ምረጥ። ማንም ሰው ይሄን ባደርግ ባስይዝህ ማንም ሰው አያዝንብኝም። ቤተሰቦች ለራሱ አያዝንብኝም። ምክንያቱም ስሜን በባዶ አጥፍተህ እኔን ዝም ማለት የለብኝም። ይህ በባዶ ይቅርታ ብጠይቅ ያንተን ይቅርታ አልፈልግም። ምክንያቱም ስሜ ጠፍቷል። ስሜ ለጠፋው ነገር ደግሞ ማብራሪያ እፈልጋለሁ። አለቀ። ይሄ ነው የኔ ምላሽ። እና ደግሞ ከኤክስሽ ጋር ከድሮ ኤክስሽ ጋር ታርቀሻል አልከው፣ እኔ አልታረኩም። አንተ ከሱ ጋር ሄደ ክፉና ደግ ስለተነጋገርክ ብቻ አዎ ታርቃለች ምናምን እኔ በልህ ላይ እየሄድኩ አታስመስል። በአንተ ላይ እኔ አልሄድኩም። ከድሮ ኤክስ ጋር አልታረኩም። እሱንም ግልጽ አድርግ። አንተና እሱ ስለተነጋገራችሁ ብቻ እሷ ከድሮ ኤክስ ጋር ታርቃለች። ስለዚህ እኔ የራስህን ሄድ፣ በእኔ ግን አታማኝ። በቃ የራስህን መንገድ መሄድ ትችላለህ። እኔ ከድሮ ኤክስ በቅማኝ ሲጀምር ገበይ ለራሱ አትስጋብኝ። ከሌላ ጋር እንዳልጀናጀን እንኳን አታደርገኝ። ከድሮ ኤክሷ ጋር ታርቃለች ብለህ አንተ ስለሄድ ብቻ ከሌላ ጋር እንዳላወራ እንኳን አታደርገኝ። ይሄን ነገርም ለዚህ ነገር ማብራሪያ ልስጠኝ መጀመሪያ። እሺ እኔና ኪያ ታርቀና ሁለተኛ ትምጭማን መጣም ነው። ፋሚሊዎችንም ይቅርታ የምጠይቀው ያለብኝ ጉድ ከነገርክ በላይ አለባት የሚለውን ነገር ግልጽ ካረክ በላይ ይቅርታ እሱ ይቅርታ በል። አሁን ግን ያለብኝን ጉድ ፖስትላቸው ወይ ደግሞ ንገራቸው። የሚነገርም ከሆነ የሚፖስትም ከሆነ ንገራቸው።
ወይ በቃ አንተ ጋር ያለው ነገር ምን እንደሆነ ግልጽ አድርግልን ለሁላችንም። ግልጽ ካረክ በላይ ይቅር እንባባላለን ማለት ነው። ኦኬ ግልጽ ካረከው በላይ ጉዴ ከዛ ይቅር እንባባላለን። ያ ነው እኔን የሚያስኬደኝ እንጂ በባዶ ዝም ብሎ እንዴት ተደምድሞ አንተ ክፉና ደግ ተናግረህ የምትፈልገውን ነገር ከተናገርክ በላይ ከዛ ህዝቡ መጥቶ አንተን ክፉና ደግ ሲናገርህ ለእናንተ ብዬ ይቀርላታለሁ አይሰራም። ይሄን አልፈልግም። እኔ ይቅር በለኝም አላልኩም። ይቅር ማለት ይቅርታ በለኝ ብዬ አሁን አልጠየቅኩም። ትናንትና ከተናገርከው ወዲህ እኔ ያንተን ይቅርታ አልጠበቅኩም። ያስለቀሰኝ ደግሞ አንተን በዚህ ንግግር ስላልጠበቅኩ ነው። አንተ እንደዚህ የሆነ ነገር ጠንስተህ የምታስፈራራ ስላልመሰለኝ በራስህ የሆነ ነገር ስለጠነሰስክ ብቻ እኔ ደግሞ አልፈራም። ያ ነው ያስለቀሰኝ። አምኜ የቆዩት እንዲህ አይነትን ሰው ነው አምኜ የቆዩት ብዬ ስላሰብኩ ነው እኔ የተናደድኩት ያለቀስኩት። ለዛ ነው ያለቀስኩት እንጂ ጉድ ስላለብኝ አይደለም። እኔ ያለቀስኩት ሜዳ ልበጥቼ። ስለዚህ እሱን ግልጽ አድርግ መጀመሪያ። እሱ ግልጽ ሲሆን ይቅርታህን እቀበላለሁ፣ ቤተሰቦችም ይቅር ይለዋል።